በጣም እቃዎች እየጨመሩ ነው። ዴይ ቱ ዴይ ያው ልዩነት ለውጥ አለው። እቃው እያመጣ ነው። ጦርነቱ በዚህ የሚቀጥል ከሆነ ከባድ ነው። ታች ላለው ህብረተሰብ አስቸጋሪ ነው በጣም። ባለፉት 2 ሳምንታት ከፍተኛ የሆነ የስራ መስተጓጎል ላይ እንገኛለን። ከሲሚንቶ ጀምሮ የሲሚንቶ ዋጋ ከፍተኛ የሆነ ጭማሪ ደብል የሚሆን ጭማሪ አሳይቷል። ከዛ ውጪ እንደ አሸዋ፣ ጠጠር ያሉ የኮንስትራክሽን እቃዎች እንደዚሁ በተመሳሳይ ሁኔታ ተጨማሪ የሆነ ክፍያ አሳይተዋል እና ብረትም በተመሳሳይ ሁኔታ እንደዚሁ የሚጨመር ሁኔታ አሳይቷል። በዚሁ ከቀጠለ ደግሞ የስራ ሁኔታችን ወደ ማቆም የምንገደድ ይሆናል። For more such videos, subscribe to the NewsX YouTube channel, hit the bell icon.